አንተ ብቻ እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉ ደክሞኝ እንጂ ክጄ አይደለም በሉት ወገኖቼ ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ ከመንጋ ውስጥ በጠፋም ከበጎች አንዱ ነኝ ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት የትም ብትወርቁ ያነሳችኋል ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር እየጠበቀን እኮ ነው እግዚአብሔር ወገኖቼ ከየት መጣችሁ አይለንም እኮ እግዚአብሔር አንዳንድ ክፉ ባሎች ናቸው ከየት መጣችሁ የሚሉት ያ ሰውዬን ታውቁት ሰምታችሁት ሴትየይቱ አሉ ሚስቱ መስከረም አዲስ ዘመን ሲመጣ ንፍሮ ትንሳኤ ሲመጣ ንፍሮ ልደት ሲመጣ ንፍሮ ሌላ ሙያ የላትም በንፍሮ ነው የምታኖር በጣም ግን ተብቶት ነበር የሚኖረው ሞት አይቀርም ሞተቻ አልቅሶ ቀበራት ከጥቂት ወራት በኋላ ሐዘን ማስረሻ ብለው ሌላ ሚስት አጋቡት እቺ ሚስት ደግሞ እንደገባች ንፍሮ አይደለም ይሰራችሁ ዶሮ ሰራችለት እሱ ዶሮ አይቶ ያቅም እናንተ በትምህርት መምሪያ እኛ ስንማር ድሮ መምህር ከትምህርት መምሪያው ውስጥ የዶሮ ስዕል አሳዩአቸው እየተባለ ተዛይላችሁ በኔ ዘመን ያላችሁ እንደሱ ነው የሚያቀው ዶሮ በልቶ አቅም እምሽክ አርጎ በላ ተበሳይቶ አላደረ በሚቀጥለው ቀን ደግሞ ሽምብራ አሳ ሰርታ በላችሁ ጾም ረቡ ነበር እሱ ሽምብራ አሳ አይቶ አቅም እሷንስ እኔም ነው በቅርብ ያየዋት በሶስተኛው ቀን አሳ በላችሁ እቺ ሴትዮ ጉር ልታፈላ ነው አለና በአራተኛው ቀን በር ዘግቶ መደብደብ ጀመራ ሲደበድብ ሷስታልክ ሲደበድብ ሰብረው ጎረቤቶች ገቡ ምን ሆነ ነው ጥሩ አይደለችም ኧረ ጥሩ ናት ሙያዋ ልዩ ነው እና ታዲያ ምን ሆነ ነው የምትደበድበው ሲባል እኔ እስከ ዛሬ ንፍሮ ስበላ እሷ የት ነበረች ሰው ነው እንደዚህ የሚለው እየሰማችሁ ነው እግዚአብሔር የትም ኑሩ የት ነበራችሁ ይላል